ርቷን ንጽህናን የመጠበቅ ነገር በአንደኝነት ልትይዙት የሚገባ ነገር የአካል ንጽህና በጣም ያስፈልገናል ንጹህ ሆነን ነው ጸሎት ላይ መንበርከክ ያለብን የአፋችን ጠረን የሰውነታችን ጠረን የጸጉራችን ባለን ነገር ንጹህ በሆነች አንድ ልብስም ብትሆን ታጥባ ንጹህ ሆናል መቅረብ ያለብን እውነት እንደዚህ አይነት ክርስትና ዝርክርክ ሆኖ ዚግባ ማይባል ነገር ሆነን ሽታ መጥፎ ነገር ይዘን መተን እግዚአብሔር ፊት መንበርከክ በጣም ነውር ነው የእግዚአብሔር መልአክ በዛይ ሰዓት በመተንበረከኩ ሰዓት የእናንተን ጸሎት ሊሰማ የሚመጣ መልአክ እንዴት ነው የሚቀበላችሁ የጥፍራችን ቆሻሻ ሆኖ እንዴት እናማትባለን የሰውነታችን ንጽህና አለመኖር ኖሮ እንዴት ተንበርክኮ ጸሎት ይደረጋል እንዴት አይነት ስነ ስርዓት ነው ለልጆቻችን ምናስተማምረው ይሄንንም አግኝቶ መንፈስ ማሽከርከር ይችላል እንዳልኳችሁ 100 ምናምን እድሜ ቢኖራችሁ ያን 100 እድሜ በሙሉ ያችን በሽታ እያሳመመ መሞቻችሁ ጊዜም ባይደርስ በቃ እንድትማረሩ እድሜያችሁን አረ ውሰደኝ እንድትሉ ሁሉንም ያረጋችሁ ማለት ያንን እንዴት ነው ምናጸዳው ያንን እንዴት ነው ምናስተካክለው በራሳችን ክፍተት ለአጋንንት የከፈትንላቸውን በሮች እንዴት ነው ምንዘጋው ይሄ ሁሉ መስተካከል አለበት ከዚህ በፊት ተናግር ያለው የዳማከሴ ውሃ ዳማከሴ እንዴት እንደሚያስፈልግ እንዴት መጠቀም እንዳለባችሁ በቤታችሁ መጥፋት እንደሌለበት አብሽ በራሱ ትልቅ መድኃኒት እንደሆነ ተናግር ያቃለሁኝ ተልባ በራሱ ምግባችሁ ውስጥ ስትሰሩ ነጭ ሽንኩርት በብዛት እንዴት መጨመር እንዳለባችሁ ምግቡ አንዳንድ ጊዜ መረር ያለ ነገር መሆን እንዳለበት በራሱ ለሰውነታችሁ ጤና ስለሆነ ማለት ነው ዛሬ ተበልቶ ነገ ረፍት ቢደረግ ራሱ ምን ያህል ጥንካሬ ይሰጣል ቁስል እኮ ሽታና በሽታው እየሰፋ የሚመጣው ዝም ብለን ያገኘነውን ነገር ስለምናስገበግብ ስለምንበላው ነው በቃ ያገኘን ያንንም መብላት ይሄ መስተካከል አለበት በርትት ሁሉን ነገር ልክሄት ያለው አካሄድ ከሄደን እናቀዋለን አጋንንትም በር ያጣል ዝም ብሎ ብቻ ሄጄ ጥምቀት ልጠበቅበት ሄጄ እምነት ላርግበት በር ከከፈትክለት በኋላ እንደገና እምነትና ጸበል ብታረግለት ምን ዋጋ አለው የራስን ክፍተቶች ካልዘጋ እንዴት በእምነትና በጸበል ሁሉ ጊዜ ይሆናል ይሄን ማስተካከል አለብን ይሄንን ማረም አለብን መጥፎ ልምዶች የለመድናቸው ነገሮች ሁሉ በመጥፎ ልማድ ያልናቸው ነገሮች ሁሉ ማቆም አለብን ያፋችን ጠረን የጥርሳችን ንጽህና እውነት ነው መናገር ንጹህ መሆን አለብን ንጹህ ሰዎች መሆን አለብን ይሄ ንጽህና እግዚአብሔር የሚወደው አንድ ክርስቲያን እግዚአብሔር ፊት ሲንበረከክ ሲጸልይ ይሄን ንጽህናውን ሁሉ መጠበቅ አለበት እንግዲህ በአሁን ሰዓት የሚሰጠው ትምህርት ደግነት እግዚአብሔር የሚወደው ነው ሲባል ዶም ምንድነው አንድ አባት ያሉት የተባልኩት በባዶ እግር ሂድ የሚለው ሰይጣን ነው ብለዋል ወራ እንዴት ሆኖ እንደገና ደግሞ ምንድነው ያሉት ልብስህን አውጥተህ ስጥ የሚለው ይሄ አጋንንት ነው ብለዋል መጽሐፍ ቅዱስ እኮ ሁለት ያለው አንዱን ይስጥ ይላል ይሄ መጽሐፍ ቅዱስ ስህተት ነው ማለት ነው አባባሉ እኔ አልገባኝም እንዴት ነው የሚጠመዝዙን ደግነት እኮ ነው እግዚአብሔር ያስተማረን ንጽህና እኮ ነው ያስተማረን እግዚአብሔር ስትሰጡ ደግሞ ያላችሁን ጥርግርግ አድርጋችሁ ሰጣችሁ ባዶ እንድትቀሩ እግዚአብሔርም አይፈቅድም ነገ እንድትማረሩበት አይፈልግም እኔ ሰጥቻለሁ እኔ አድርጌያለሁ እኔ እንደዚህ ሆኛለሁ እንድትሉም አይፈልግም